ካንቺ የበለጠ ሽቶ የምትወድ ሴት አለች ብትሉኝ እኔ አልቀበለውም፣ ይከብደኛል እንደዚህ አይነት ቃል ለመቀበል። ዛሬ ግን የመጣሁት አንድ ርካሽ የሆነ ሽቶ ላሳያችሁ። እንዲሁም ደግሞ ርካሽ ብቻ አይደለም፣ ዋጋው ርካሽ ስለሆነ አይደለም፣ ሽታው ልነግራችሁ አልችልም። በጣም ጣፋጭ የሆነ ሽታ ያለው ለክረምት፣ ለበጋ፣ ለጸደይ፣ ለሁሉ ማለት ለፍሩሊንግ፣ ለሁሉም የምትጠቀሙት ግን ደግሞ ርካሽ የሆነ ሽቶ ነው የምነግራችሁ። እኔ ለምን ርካሽ እንዳደረጉት ራሱ በእውነት ነው የምላችሁ፣ ግራ ነው የሚገባኝ። ከአንዳንዶቹ በጣም ውድ ከምላቸው ሽቶዎች ከምገዛቸው ሽቶዎች ራሱ ሽታው ይበልጣል እና ለምን ርካሽ እንደሆነ ራሱ ግራ ይገባኛል። ልብሳችሁን አውልቃችሁት 3-4 ቀን ቁምሳጥን ውስጥ ነው ራሱ ስከፍቱት ቁምሳጥኑ ይሸታል፣ አይጠፋም። እና እንደውም ብዙ ጊዜ ይኸውላችሁ እንደምታዩት ሌላውንም ጥየው ነው እንትን ብየዋለሁ፣ እቀባዋለሁ፣ እየደጋገምኩኝ እገዛዋለሁ። ርካሽ ስለሆነ ሳይሆን ምርጥ ስለሆነ ሽታው ማለት ነው። ይሄ የካልቪን ክላይን ፊት ለፊታችሁ የምታዩት 150 ሚሊ ሊትር ጠርሙስ ነው። ዋጋው ደግሞ 30 ዩሮ ብቻ፣ ሌላ ነገር የለውም። ደግሞ ማስታወቂያ ነው እንዳትሉኝ፣ ማስታወቂያ አይደለም። እና ግዙት፣ አትጸጸቱበትም፣ በጣም ትወዱታላችሁ። ይሄን የምሰራው ብዙዎቻችሁ ኦንላይን ብቻ ትገዙና የትኛውን ልግዛ ሽቶ ደግሞ ለመመለስ ትንሽ አስቸጋሪ ነው እና የትኛውን ልግዛ፣ ይሄኛውን ገዝቼ መጥፎ ቢሆንስ፣ ያኛውን ገዝቼ መጥፎ ቢሆንስ የምትሏላችሁና እኔ ደግሞ በጣም ሱስ ስላለብኝ ሽቶ መጀመሪያ ሱቅ ሂጄ በደንብ አድርጌ አሽትቼ ከዛም በኋላ ወይ እዛው ኦንላይን ባለው ዋጋ ሽጡልኝ እላችኋለሁ። አይሆን የሚሉኝ ከሆነ ደግሞ መጥቼ ወደ ቤት ተመልሼ መጥቼ ሌላ ቦታ አፈላልጌ እገዛዋለሁ ማለት ነው ኦሪጂናሉን። እኔ የእናንተ ቀማሽ ነኝ ማለት ነው። ሽቶ ቀምሼ ለእናንተ ልንገራችሁ ብዬ ነው፣ ኦንላይን ብቻ ለምትገዙ ሰዎች። ሌላው ደግሞ ይሄ የማርክ ጄኮብስ ነው። ይሄኛውም በጣም ረጅም ዓመት ነው የተጠቀምኩትኝ። እንደምታዩት ከኋላ ጠርሙስ አለ። ጠርሙስ ስለሚያምር ለጌጥ አድርገዋለሁ፣ ግን ብዙውን ጥየዋለሁ እውነት ለመናገር እና ይሄ ትንሽዬ ያለው ትናንትና ነው እንደውም ይሄንንም የገዛሁት ከካልቪን ክላይን ጋር ማለት ነው። ይሄም ለሁሉም ጊዜዎች የምትቀቡት ነው። ለክረምት፣ ለበጋ፣ ለጸደይ፣ ለሁሉ የምትቀቡት ሽቶ ነው። በጣም ምርጥ ሽቶ ነው። እመኑኛ አትጸጸቱበትም። ሌላው ደግሞ የቫላንቲኖ ነው። ይሄ ቫላንቲኖ ትንሽ ኃይለኛ ነው እውነት ለመናገር። በጋ ላይ ብዙ ልታደርጉ አትችሉም፣ ትንሽ ብቻ ነው ጠብ የምታደርጉት። ለክረምት ግን ይሆናል። ለክረምት በጣም ምርጥ ነው። የፈለጋችሁትን ያህል መጠን መቀባት ትችላላችሁ። ወይ ደግሞ በቃ እንደዚህ ቀዝቀዝ ሲል አለ አይደለ፣ ሙቀት ያልሆነበት ጊዜ ላይ ቀዝቀዝ ባለበት ጊዜ ትቀቡታላችሁ። ይሄ ደግሞ የካሮሊና ሄሬራ ጉድ ገርል ነው። ይህንንም ታውቁታላችሁ ብዙዎቻችሁ። ይሄኛውም ትንሽ ኃይለኛ ነው። ማን ነው በጋ ላይ ብዙ ልታደርጉበት አትችሉም፣ ኃይለኛ ነው በጣም። ግን በቀዝቃዛ ጊዜያቶች ላይ ልትጠቀሙ ትችላላችሁ። እና እኔ ሽቶ እንደዚህ ነው የምጠቀመው። እየደጋገምኩኝ ነው የምገዛቸው፣ በጣም እደጋግማለሁ የምወደው ሽቶ ከሆነ። እንደውም ይሄ የማርክ ጄኮብስ ከዚህ በፊት ቪዲዮ ሰርቼበታለሁ። ይሄኛው ነበር በፊት የምጠቀመው። ይሄም ኃይለኛ ነው፣ ግን ትንሽዬ ነው የማደርግበት። አሁን ግን የለም፣ ፋብሪካው ካላጠፋብኝ በስተቀር ብዙ ሽቶዎችን ያልቀይራቸውም። እና ይሄኛው ኦልሬዲ በጣም አንዳንድ ቦታዎች ላይ ያለ፣ ግን ወደ 200 ምናምን ዩሮ አስገብተውታል። ለምን እንደሆነ አላውቅም። ከዛን ደግሞ ጠፍቷል፣ ኦሪጂናል መሆኑም አይታወቅም ማለት ነው አሁን ያለው ገበያ ላይ። ስለዚህ ሰዎችዬ እነዚህን ሽቶዎች ማሳያችሁ ፊት ለፊት፣ እነሱን ሽቶዎች ገዝታችሁ ተጠቀሙባቸው። በጣም ምርጦች ናቸው። ባይ